ሰላም እንደናችሁ ዛሬ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ገርድ እና ክሪፕቶ ማይኒንግን ምን እንደሚያገናኛቸው ዲስከስ እናደርግ። አዲስ ኢንሳይት.ኔት እንደዘገበው 25 የክሪፕቶ ማይኒንግ ድርጅቶች ኢትዮጵያ ውስጥ የገርድን ወይም የታላቁን የኢትዮጵያ ህዳሴ ግድብ ኤሌክትሪክ ኃይል ተጠቅመው እንዲሰሩ ፈቃድ ያገኙ ሲሆን ከዛም ውስጥ 15ቱ አሁን በስራ ላይ ይገኛሉ። ከማይኒንግ ድርጅቶች ውስጥ ፎኒክስ ግሩፕ የዩናይትድ አረብ ኤሚሬትስ ድርጅት፣ ቢአይቲ ማይኒንግ የቻይና ድርጅት፣ ቢትፉፉ እንዲሁም ሌሎችም ከቻይና ጋር ተያያዥነት ያላቸው ድርጅቶች ይገኙበታል። ኢትዮጵያ ለቢትኮይን ማይነሮች ኤሌክትሪሲቲ ፎርማሊ መሸጥ የጀመረችው በ2024 ሲሆን እስካሁን ከ80 ሚሊዮን ዩኤስ ዶላር በላይ ገቢ ተገኝቶበታል። ገርድ ወይም ታላቁ ህዳሴ ግድብ ኤሌክትሪክ ኃይል እየተሸጠ ያለው ከ0.02 እስከ 0.03 ዶላር በኪሎዋት አወር እየተሸጠ ይገኛል። ነገር ግን ከሌሎች ሀገራቶች አንፃር በጣም በከፍተኛ ቅናሽ ዋጋ እየተሸጠ ይገኛል። It's very profitable because 80% of the operating expenses for a Bitcoin miner is related to electricity. And in parts of the European Union, they're looking at 15 or 20 cents kilowatt hour. So to come to Ethiopia and get 3 cents or sub 4 cents, I think is extremely lucrative. የኢትዮጵያ ሃሽ ሬት ድርሻ 2% ይጠጋል። ይህ ማለት ኢትዮጵያ ውስጥ የሚገኙት የክሪፕቶ ወይም የቢትኮይን ማይነሮች ዓለም ላይ ማይን ከሚደረገው የቢትኮይን ብሎክ 2%ን እየወሰዱ ይገኛሉ ማለት ነው። ስለተመለከታችሁኝ አመሰግናለሁ። ጥያቄዎች ወይም አስተያየቶች ካላችሁ ኮሜንት ሴክሽኑ ላይ ጻፉልኝ። ላይክ አድርጉ፣ ፎሎ አድርጉ። and thank you.